የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። በማንኛውም ዘመን በዚህ ምድር ላይ የኖረ ሕዝብ ድካምና ብርታት አለው። ያለማውና ያጠፋው ነገር አለ። ታሪክ አንድን ሕዝብ በተወሰነ ደረጃ በጥሩ በተወሰነ ደረጃ ደግሞ መደረግ ባልነበረበት ነገር ያነሳል፣ ያስታውሳል። ቤተ ክርስቲያንም ደግሞ ከቀደመው ዘመን ጀምሮ ከምስረታዋ ጀምሮ ሎካል ቸርቾች ማለት ነው፣ በአካባቢ የተወሰኑ ቤተ ክርስቲያኖች የኤፌሶን፣ የቆሮንቶስ፣ የገላትያ የምናምን የሚባሉ ቤተ ክርስቲያኖች ሽማግሌዎች ያላቸው፣ መሪዎች ያላቸው፣ ዲያቆናት ያሏቸው በተወሰነ ቦታ አብረው ተሰብስበው የሚያመልኩ ሎካል ቸርቾች በየዘመኑ ያደረጓቸው ጥሩ ነገሮችም ነበሩ። ደግሞ በመካከላቸው ሳያስፈልጉ የተገኙ አንድ ነገሮችም ነበሩ ማለት ነው። ሐዋርያትም መልእክቶቻቸውን ሲጽፉ ብዙዎቹን ነገሮች የጻፉት ቤተ ክርስቲያን ውስጥ ሊበረታቱ የሚገባ ቀጥሉ፣ ይሄ ነገር አሳድጉት፣ አብዙት፣ አስፉት የተባሉ ነገሮች ቢኖሩም ብዙዎቹ ነገሮች ግን መታረም የነበረባቸው መስተካከል የነበረባቸው ናቸው። የዮሐንስ ራእይ የመጀመሪያ ምዕራፎች ስንመለከት በኤዥያ አህጉር ለነበሩ 7 አብያተ ክርስቲያናት የተጻፉ የወቀሳ መልእክቶች ናቸው። አብያተ ክርስቲያናቱ ሊስተካከሉ የሚገባባቸው ነገሮች፣ በመካከላቸው ሳያስፈልጉ የተገኙ እንግዳ ልምምዶች፣ እንግዳ ተግባሮች ቤተ ክርስቲያንን ከእግዚአብሔር መንገድ ሊያርቁ ሊያስወጡ የሚችሉ ተገቢ ያልሆኑ ልምምዶች ነበሩና እነሱ እንዲስተካከሉ የተጻፉ ናቸው። እኔም ደግሞ እንደ አንድ የቤተ ክርስቲያን አባል እንደ አንድ የቤተ ክርስቲያን አካል በእኛ ዘመን ቤተ ክርስቲያን ውስጥ የሚታዩ አንዳንድ ችግሮች እርማት የሚያስፈልጋቸው መስተካከል የሚያስፈልጋቸውን አንዳንድ ነገሮች ከዛሬ ጀምሮ አሁን ከሚሰራት ከዚች ቪዲዮ ጀምሮ ለጥቂት ቀናት ላነሳ ወድጃለሁ። ምናልባት አንዳንድ ወገኖች ትኖራላችሁ፣ ቤተ ክርስቲያን ክፍተቷ ሲነካ ቤተ ክርስቲያን እንደዚህ ያለ ነገር ሊስተካከል የሚገባው አለባት ሲባል የሚጎረብጣችሁ የሚቆረቁራችሁ ሰዎች አላችሁ። አንዳንዶቻችሁ ለቤተ ክርስቲያን ካላችሁ ክብር የተነሳ ነገር ግን ቤተ ክርስቲያንን የምናከብረው ከነ ችግሩ አይደለም፣ ችግሮችን እያስተካከልን እያቀናን እንጂ። ሌሎች ደግሞ ፈጽሞ ቤተ ክርስቲያን እንደዚህ ዘመን ትክክል ሆና አታውቅም፣ የዚህ ዘመኗ ቤተ ክርስቲያን የተጠናቀቀች የተሰራች ናት፣ ፈጽሞ በእግዚአብሔር መንገድ ላይ የምትራመድ ናት ብለው የሚያምኑ አሉ። እነሱ ባመኑበት ይቀጥሉ ማለት ነው። እኔ ግን የታየኝን ሰው ገምግሞ ተመልክቶ ይሄ ነገር ልክ ነው ወይም ልክ አይደለም ሊለው የሚችለውን ግልጽ የሆነ ሐሳብ ማንሳት ፈልጌያለሁ ማለት ነው። ይሄንን ሳደርግ ግን ውጭ ቆሞ ቤተ ክርስቲያን ላይ ጣቱን እንደሚጠቁም፣ ውጭ ቆሞ ቤተ ክርስቲያንን እንደሚነቅፍ፣ ቤተ ክርስቲያንን እንደሚዘልፍ፣ እንደሚወቅስ ሳይሆን አካሌን፣ ሰውነቴን፣ አባል የሆንኩባትን የሚኖርባትን ውስጧ ቁጭ ብዬ የክርስቶስን መምጣት የሚጠብቅባትን ቤተ ክርስቲያን የተሻለ ነገር በመፈለግ ቤተ ክርስቲያን እንደ ንጽሕት ድንግል ያለ አንዳች ነቀፋ ጣት የሚያስጠቁምባት ነገር ሳይኖር ለጌታዋ የተጠበቀች መሆኗን እንደሚፈልግ እንደ አንድ ልጇ ሆኜ ነው ሐሳቦችን በፍጹም ትሕትና በፍጹም ፍቅር የማነሳው ማለት ነው። ስለዚህ ከዚህ አንጻር ቪዲዮዎችን እንድትከታተሉ ዩቱብ ላይ ሰብስክራይብ እንድታደርጉ፣ ዛሬ አዲስ የምታዩ ሰዎች ወደ ሌሎች ወገኖቻችሁም ደግሞ በማድረስ በማሰራጨት
እንድትተባበሩ በጌታ ፍቅር እጠይቃለሁ። እዚህ ቪዲዮ ላይ የሚተላለፈው መልእክት ላይ ብቻ እንድታተኩሩም እጠይቃለሁ። ምናልባት የካሜራ ጥራት፣ የምናምን ጥራት፣ ስቱዲዮ ኤዲቲንግ ምናምን የሚባል ነገር የለኝም። ቤተ ቁጭ ብዬ በእጅ ስልክ እየቀረጽኩ የማሰራጨው ቪዲዮ ስለሆነ ስለ ጥራቱ ስለምናምኑ ሳይሆን መልእክቱ ላይ እንድታተኩሩም በአክብሮት እጠይቃለሁ። ጌታ ይባርካችሁ። እና የዘመናችን ቤተ ክርስቲያን የውስጥ ችግሮች፣ የውስጥ ፈተናዎች የሚል ነው ዋና ርዕሴ ማለት ነው። ምንድናቸው እነዚህ ነገሮች? ቤተ ክርስቲያንን በዘመናችን በውስጧ ሆነው በውስጧ ተቀምጠው የሚፈታተኗት ነገሮች ምንድናቸው? የቤተ ክርስቲያን የውስጥ ችግሮች ምንድናቸው? እኛ አማኙ ማህበረሰብ መካከል ያሉ የሚጎዱን ነገሮች፣ ወደፊት ደግሞ የበለጠ ሊጎዱን የሚችሉ ነገሮች ምን ናቸው? እንዴት እናርማቸው? እንዴት እናስተካክላቸው? የሚል ሐሳብ ነው ማለት ነው የማነሳው። ልክ ዮሐንስ በራእይ ተመልክቶ በራእይ ተቀብሎ ለሰባቱ የእስያ ቤተ ክርስቲያኖች የየራሳቸውን ደካማና ጠንካራ ጎን ተናግሮ ለንስሐ፣ ለመመለስ፣ ለመስተካከል፣ ለመቅናት፣ ከወደቁበት ለመነሳት፣ የጣሉትንም ለማንሳት፣ በውስጣቸው ሳያስፈልግ የኖረንም ነገር ለማጽዳት እድል እንደሰጠ፣ ጊዜ እንደሰጠ፣ ልክ እንደዚያው እንደ አንድ ደካማ የቤተ ክርስቲያን ሰው እንደ አንድ ትንሽ ልጅ ጥቆማ ለማድረግ ነው ማለት ነው የማነሳቸውን ሐሳቦች የማነሳው። የመጀመሪያው ነገር እኔ ይቅርታ ችግር ነው ብዬ የተመለከትኩት ያየሁት የእግዚአብሔር ቃል አገልግሎት ከመስመር እየወጣ መምጣቱ ነው። ይሄ እንደ ርዕስ እንደ አንድ ነጥብ አንዳንዶችን ሊያበሽቅ ይችላል። መነሳቱ የት ነው የእግዚአብሔር ቃል አገልግሎት ከመስመር የወጣው? የት ነው የእግዚአብሔር ቃል አገልግሎት ትክክል ያልሆነው የሚሉ ሊኖሩ ይችላሉ። እኔ ግን የራስን በማስረጃ ስለማስቀምጥ እስከ መጨረሻ ቪዲዮውን ተመልከቱት። ምንድን ነው የእግዚአብሔር ቃል አገልግሎት ከመስመር ወጣ፣ ኢላማውን ሳተ ማለት ምን ማለት ነው? እንዴት ነው ይሄንን ነገር ማየት መለየት የምንችለው ማወቅ የምንችለው? ሐዋርያው ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ሐዋርያነትን ተቀበልን ይላል። እነ ጳውሎስ ሐዋርያነትን የተቀበሉት ሊጠሩበት ሳይሆን ሐዋርያ ሊባሉበት ሳይሆን ሐዋርያነት ጥሪያቸው በሐዋርያነት አገልግሎታቸው ስልጣናቸው በሚሰጡት አገልግሎት በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ነው። አሕዛብ ሁሉ አምነው ለእግዚአብሔር እንዲገዙ እንዲታዘዙ አምነው እንዲታዘዙ መታዘዝ ያለበት እምነት እንዲገኝ ይሄ የአገልግሎታቸው መሰረት ነው፣ ፋውንዴሽን ነው። ይሄ የአገልግሎታቸው ግብ ነው፣ ጎል ነው። ለምንድን ነው የምትሰብኩት ተብለው ቢጠየቁ አሕዛብ ሁሉ አምነው ለእግዚአብሔር እንዲታዘዙ። ለምንድን ነው የምታስተምሩት? ለዚሁ ጉዳይ አሕዛብ ሁሉ አምነው ለእግዚአብሔር እንዲታዘዙ። የምታስተምሩት የምታሰለጥኑት እነዚህን ሁሉ መልእክቶች ወደየቤተ ክርስቲያኖቹ የምትጽፉት ምን ልታደርጉ ነው ተብሎ ቢጠየቁ እነ ጳውሎስ የሚሰጡት ምላሽ ከእምነት የሚነሳ መታዘዝ እንዲገኝ። 4 ነጥብ። ከእምነት የሚነሳ መታዘዝ እንዲገኝ ነው የሚያገለግሉት፣ የሚሰብኩት፣ የሚያስተምሩት። ባልተመቸ ሁኔታ ውስጥ ከሀገር ሀገር ከአህጉር አህጉር ሄደው የሚያገለግሉት ከእምነት የሚነሳ መታዘዝ እንዲገኝ፣ ሰዎች አምነው ለእግዚአብሔር እንዲታዘዙ፣ ለእግዚአብሔር ፈቃድ እንዲገዙ፣ እንዲሸነፉ። ሌላው የእግዚአብሔር ቃል አገልግሎት የሚሰጠው በሐዋርያት ዘመን ሲሰጥ የነበረው ሰዎች እምነታቸውን በተግባር እንዲገልጡ
ያመኑበት ነገር በልምምዳቸው እንዲገለጥ፣ የተቀበሉት እምነት በተግባራቸው እንዲገለጥ፣ በየዕለት ኑሯቸው ውስጥ እንዲገለጥ እንዲታይ ነበረ የሚያገለግሉት። የያዕቆብን መልእክት ማየት እንችላለን። ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከሥራ የተለየ ሥራ የሌለው እምነትም የሞተ እንደሆነ ይናገራል። ነፍስ የሌለችበት ሥጋ የሞተ ነው። አይናገርም፣ አይጋገርም፣ ለምንም አይጠቅምም፣ ምንም ነገር ከሱ አይጠበቅም። ልክ እንደዚሁ ሥራ የሌለው በሥራ ያልተገለጠ በተግባር ያልተገለጠ በልምምድ በኑሮ ያልተገለጠ እምነትም እንደዚሁ የሞተ ነው ይላል። ምን እያስተማረ ነው ያዕቆብ? በሕይወታችሁ፣ በልምምዳችሁ፣ በውሏችሁ፣ በማህበረሰቡ መካከል በምታደርጉት የየዕለት እንቅስቃሴ ውስጥ የክርስቶስ መሆናችሁን የሚገልጥ ተግባር ይኑር። በተግባር ተገለጡ፣ የተግባር ክርስቲያኖች ሁኑ እያለ ነው። ጌታ ኢየሱስ ክርስቶስም ይህን ቃልን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ሲል ተናግሯል። ቤቱን በዓለት ላይ የሰራ ልባም ሰው። ለምንድን ነው ቤታችንን ስንሰራ እንደየአቅማችን ዓለት እስከምናገኝ ድረስ ጠንካራ መሬት እስከምናገኝ የተለየ አፈር እስከምናገኝ ድረስ አጥልቀን የምንቆፍረው ለምንድን ነው? ሰሌክት ብለን ምን ብለን ከተለየ ቦታ በገንዘብ ገዝተን አምጥተን የቆፈርነው ቦታ ላይ አስገብተን የምንጠቀጥቀው ለምንድን ነው? ቤታችን ጠንካራ መሰረት እንዲኖረው የምናደርገው ለምንድን ነው? ቶሎ እንዳይፈርስ፣ እንዳይደረመስ፣ ጊዜ ጉልበትና ገንዘባችንን ይዞ እንዳይወድም፣ አንዳንድ ጊዜ ደግሞ የሰውንም ሕይወት እንዳይጠፋ፣ ሰው ላይ እንዳይወድቅ፣ እንዳይደረመስ፣ ሀገር እንዳያበላሽ እናጠነክራለን። መሰረት እናደርግለታለን። ጽኑ መሰረት እናደርግለታለን። አያቸው ቃሌን ሰምቶ የሚያደርግ ልክ እንደዚህ መሰረቱን እንዳጸና መሰረቱን እንዳጠነከረ ቤት ነው። ቶሎ አይወድቅም፣ አይናወጥም፣ አይደረመስም። ከፈተና ከመከራ ከችግር ተርፎ የመኖር አቅም አለው እያለ ነው። ኤፌሶን 4 ደግሞ ከ11 ጀምራችሁ ተመልከቱ። ይናገራል። የአገልግሎት ስጦታዎች ለቤተ ክርስቲያን የተሰጡበትን ምክንያት ይናገራል። ለምንድን ነው ሐዋርያት፣ ነቢያት፣ ወንጌልን ሰባኪዎች፣ እረኞችና አስተማሪዎች የተሰጡት ለምንድን ነው ብላችሁ ብትጠይቁ መልሱ እዚያው አለ። ሙሉ ሰው ወደ መሆን እንድናድግ፣ ሙሉ ሰው ወደ መሆን እንድናድግ። አያችሁ፣ መሆን አለ፣ ተግባር አለ ማለት ነው። መለወጥ አለ ማለት ነው። መሻሻል አለ ማለት ነው። መቀየር አለ ማለት ነው። ከነቀፌታ መጽዳት አለ ማለት ነው። ሙሉ መሆን፣ የሚያስነቅፈን ነገር የሌለብን ሰዎች መሆን፣ ቅዱሳን አገልግሎትን ለመስራት እንድንበቃ አድገን ቅዱሳን አገልግሎትን ለመስራት እንድንበቃ ወደ ማገልገል እንድናድግ፣ ወደ መጥቀም እንድናድግ፣ ለሌሎች በረከት ወደ መሆን እንድናድግ፣ ሁል ጊዜ ቁጭ ብለን ተመጋቢ ተቀላቢ ከመሆን ቆመን ደግሞ ወደ መመገብ ወደ መቀለብ እንድናድግ፣ እንድንሻሻል። ለዚህ ነው የሚሰጠው። የክርስቶስን አካል ማለትም ቤተ ክርስቲያንን ለማነጽ እንድንበቃ ሊያደርጉ የሚችሉ አገልግሎቶች ናቸው እነዚህ የሚሰጡ አገልግሎቶች። የክርስቶስን አካል ቤተ ክርስቲያንን ለማነጽ፣ ለመስራት፣ ለመንከባከብ፣ ለመገንባት፣ ለማሳደግ፣ ለመጠበቅ እንድንበቃ ሊያደርጉን ይሰጣሉ እነዚህ አገልግሎቶች። እንግዲህ የእግዚአብሔር ቃል
ለነፍሳችን ሲነገር፣ ለእግዚአብሔር ቃል ለመንፈሳችን ሲነገር፣ የእግዚአብሔር ቃል ለውስጠኛ ማንነታችን ሲነገር እግሮቻችን የክርስቶስን ፍለጋ ይከተላሉ። የእግዚአብሔር ቃል ለነፍስ ሲነገር እግሮች የክርስቶስን ፍለጋ ይከተላሉ። አነቃቂ ንግግር ስሜታችንን ሲቀሰቅስ ደግሞ አይኖቻችን የሚያዝናኑንን ነገሮች ፍለጋ ይንከራተታሉ። ልዩነቱ እዚህ ጋር ነው ያለው። የእግዚአብሔር ቃል ለነፍሳችን ሲነገር እግሮቻችን የክርስቶስን ፍለጋ መከተል ይጀምራሉ። ትከሻችን መስቀል ለመሸከም ፈቃደኛ መሆን ይጀምራል። ጉልበቶቻችን ለእግዚአብሔር መንበርከክን መፈለግ ይጀምራሉ። ሙሉ ሰውነታችን ጽድቅን፣ ቅድስናን ፍለጋ ይሰማራል። የእግዚአብሔር ቃል ለነፍሳችን ሲነገር ስሜታችን ሲነቃቃ ደግሞ የሚያዝናናንን ችግር የሌለበትን ድካም የሌለበትን ልፋት የሌለበትን ነገር ፍለጋ እንንከራተታለን ማለት ነው። ታዲያ በእኛ ዘመን እየተስፋፋ በመጣው የብልጽግና ምኞት፣ እየተስፋፋ በመጣው የመበልጸግ ጥማት፣ ያውም ትክክል ያልሆነ በተገቢ መንገድ ባልሆነ ሳንሰራ፣ ሳንደክም፣ ሳንለፋ፣ ሳንነግድ፣ ሳንማር እንዲያው በተቀመጥንበት ሚሊዮኖች ወደ አካውንታችን እንዲገቡ ዝም ብለን ከየት ነው፣ በምን በኩል ነው፣ እንዴት ነው የሚባል ነገር ሳይኖር ይባርካል፣ ትባረካለህ፣ ባረካለሁ የሚል ጥማት እጅግ በጣም ያጥለቀለቀን ከመሆናችን የተነሳ የቃሉ አገልግሎት በተገቢው መንገድ እየደረሰ አይደለም። እዚህ ጋር ነው ማስረጃዬን የማቀርበው። በምሳሌ አንድ ሰው አብርሃምም እግዚአብሔር እንደነገረው ሄደ የሚለውን ዘሎ አብርሃም ከአገሩ ከዘመዶቹ ከአባቱ ቤት ተለይቶ የእግዚአብሔርን ቃል ተከትሎ ሄደ የሚለውን ዘሎ አብርሃም ልጁን ይስሐቅን በመሠዊያው አቀረበ፣ ለእግዚአብሔር መልሶ ለመስጠት ፈቃደኛ ሆነ፣ ተፈትኖ አለፈ የሚለውን ዘሎ እየባረኩ እባርካለሁን የስብከት ርዕስ ያደርጋል። እየባረኩ ባርካለሁ። ይስሐቅ የደከመውን የለፋውን እዚህም እዚያም ቆፍሮ የተቀማውን ዘሎ ርሆቦት ይሆንልሃል፣ ትበለጽጋለህ፣ ይስፋፋልሃል የሚለውን የስብከት ርዕስ ያደርጋል። ወደ አዲስ ኪዳን ስንመጣ አንድ ሰው አስቀድማችሁ ጽድቁንና መንግስቱን ፈልጉ የሚለውን ይዘልና ይህም ሁሉ ይጨመርላችኋል የሚለውን የስብከት ርዕስ ያደርጋል። ይሰጣችኋል፣ ይደረግላችኋል፣ ይደረመሳል፣ ይጠረመሳል። ምንድነው? መርገም ይሰበራል፣ ምን ይሰበራል የሚሉ ስብከቶች ናቸው። መቀበልን ብቻ፣ ለመውሰድ መቅረብን ብቻ፣ ባለመብትነትን ብቻ፣ ተጠቃሚነትን ብቻ የሚያበረታቱ ስብከቶችና የቃል አገልግሎቶች መድረኮቻችን ከ90% በላይ ተቆጣጥረዋል። መጽሐፍ ቅዱሳችን ግን መታዘዝን እንድንማር፣ መገዛትን እንድንማር፣ እግሮቻችን በደቀ መዝሙርነት መንገድ ላይ እንዲጸኑ ለማስተማር የተጻፈ ነው። እንጀራ የሚበላ ነገር ታሞ መፈወስ በፊት እዚህ ሀገር ክርስትና ሳይመጣ ስብከት ሳይመጣ ወላጆቻችን ቅጠል እየበጠሱ በሚያሸቱ ዘመንም ሰው ይታመማል፣ ይፈወሳል። ሰው ይለፋል፣ ያርሳል፣ ይበላል፣ ይጠጣል፣ ይለብሳል፣ ቤት ሰርቶ ይኖርበታል። የእኛ ዘመኑ አገልግሎት ብዙ ነገሩ በረከት ፍለጋ የሚያሰማራ፣ ጥቅማ ጥቅም ፍለጋ የሚያሰማራ፣ መታዘዝን፣ መገዛትን፣ ተዘጋጅቶ የእግዚአብሔርን መንግሥት መጠበቅን፣ በጽድቅና በቅድስና መቆምን የረሳ የዘነጋ፣ የኢየሱስ ክርስቶስን ዳግም መምጣት የረሳ የዘነጋ፣ የሚገኘውንም የማይገኘውንም
በረከት ፍለጋ በትክክለኛው በተሳሳተው መንገድ የሚያሰማራ እየሆነ መጣ። ሰው ደግሞ መሬት ነው ቃሉ ይላል። የሰው ልብ መሬት ነው፣ ያልተዘራበትን አያበቅልም። እንክርዳድ ዘርተን ስንዴ አላበቀልክም ብለን አንጣላም። በቆሎ ዘርተን ገብስ አላበቀልክም ብለን አንጣላም። ይሄው የዘራንበትን አብቅሎ ቤተ ክርስቲያን ዛሬ ያላትን ቅርጽ መመልከት ይቻላል። የዘራንበትን አብቅሎ ቤተ ክርስቲያን ዛሬ የምትመስለውን ማየት በጣም ቀላል ነው። ይህም ውስብስብ አይደለም፣ የሚታይ ነው ማለት ነው። ስለዚህ የቃሉ አገልግሎት መስተካከል አለበት። እግዚአብሔር ምን ይፈልጋል ከሰው ልጅ? ሰው እንዴት ኖሮ የእግዚአብሔርን መንግሥት መጠበቅ አለበት? እንዴት ነው መመላለስ ያለብን? በምን አይነት ሕይወት ኖረን ነው ክርስቶስን መጠበቅ ያለብን? ወደዚያ መመለስ አለብን። ጌታችን ኢየሱስ ክርስቶስ ሁሉን ትቶ ያልተከተለ ብሎ በግልጽ ይናገር ነበረ። በፍጹም ግልጽነት ይናገር ነበረ። እኛ አሁን እያቀረብን ባለነው እየሰጠን ባለነው የቃል አገልግሎት ቢበዛ የምናመርተው እስከ እኩለ ቀን እንጀራ ስላልቀረበላቸው 7 ሰዓትና 8 ሰዓት ላይ ጌታን ትተው የሚመለሱ በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፉ እንደዛ ብዙ ሕዝቦች ነው። አሁን በያዝነው መንገድ አገልግለን አሁን በጀመርነው በእጃችን ላይ ባለው ሁኔታ በብዛት ማለት ነው። በዚህ ሁኔታ ቃሉን አገልግለን እንጀራ ቢኖር መንገዱ ጥሩ ቢሆን ባይሆን ጌታችንን ከመከተል አንመለስም የሚሉ እውነተኛ ደቀ መዛሙርትን ማፍራት ወደፊት እየቸገረን ይሄዳል። ስለዚህ ቃሉ ወደ ትክክለኛው ቦታ ተመልሶ በትክክል የሰው ልጆችን ሕይወት በሚጠይቅ እየሞገተ እየገራ እያሰለጠነ እያስተካከለ እየገሰጸ እየቀጣ እያረመ በእግዚአብሔር መንገድ ላይ በሚያስከድ መንገድ ሊገለገል ይገባል። ጌታ በነገር ሁሉ ይባርካችሁ። ቀጣዮቹን ነገሮች ደግሞ በሚቀጥሉት ቪዲዮዎች ይዤ ቀርባለሁ። ተባረኩ።